እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለኔ የከፈለችው መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ ትስሩላል እና እሷ ካላትም ላይ ከሌላትም ላይ ተበድራ ነው ያመጣችው። ወላሂ ለአዚም ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን 1500 ድርሃም ነው ከኪሴ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምድያ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ አሁን ኪሴ ላይ 1500 ድርሃም ነበረች ያለችኝ። እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማችሁ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነው በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተዋው በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንድታቃላችሁ አላህ ነው የሚያቀብኝ ማለት ነው። የምን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማለመው። ሁሌም እሷ ጋር ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም። ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁም እንትን ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ላንቺ ክብር አለኝ። በቃ ሁሌም እወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግናዬ ነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው። እና በጣም እድለኛ ነህ። ያው እሷም እድለኛ ናት። በማመስገን ደግሞ ሞር አክብሬያለሁ። ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል። የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል። እና እድለኛ ናት እሷም አንተም እድለኛ ነህ።